የሰው ልጅ በምድር ላይ ያለው ቆይታ ውስን ነውና በተመሳሳይ መንገድ በእናት ማህፀን በኩል ወደዚች ምድር እንደመጣ ሁሉ በተለያዩ ድንገተኛ አደጋዎችና የተፈጥሮ ሕመም ምክንያት ደግሞ በመጨረሻ ላይ ይህችን ምድር ይሰናበታል። እንደመታደል ሆኖ ታዲያ ብዙዎች ሞታቸው እንደቀረበ በተሰማቸው ወይም በተነገራቸው ጊዜ በሕይወት ማብቂያ የመጨረሻ ሰዓት ላይ በሕይወትና በሞት መካከል ሆነው በቀራቸው እስትንፋስ በወቅቱ አጠገባቸው ለነበሩ የቤተሰብ አባላት ወይም ነርሶች ወይም ተንከባካቢዎች መናገር የሚፈልጉትን የመጨረሻ ቃላቶች ተናግረዋል። ልብ በሉ፣ ከእነዚህ ሰዎች ውስጥ አንዳቸውም የነበረኝን ሀብትና ንብረት ትቼ መሄዴ ይቆጨኛል፣ የነበረኝን ማዕረግ ታዋቂነቴን አጣው፣ ስራዬን በማጣቴ እጸጸታለሁ፣ ስልጣኔን ማጣቴ ይቆጨኛል ወዘተ አላሉም። ይልቁንም ሁሉም በአንድ ላይ ተማክረው በሚመስል ሁኔታ በአንድ እውነት ተስማምተዋል። ካደረግነው ነገር ይልቅ ማድረግ እየቻልን ያላደረግነው ነገር ይጸጽተናል ነው ያሉት። በዚያች የመጨረሻዋ ሰዓት ላይ ሰላም፣ ፍቅር፣ ደስታ፣ ምስጋና፣ ምሕረትና ይቅርታ እንዲሁም ማስተካከል የማይችሏቸው የባከኑ ዕድሎችና ጊዜያቶች ለእነዚህ ሰዎች ትልቅ ዋጋ ነበራቸው። ዛሬ በዚህ ቪዲዮ በማይድን ሕመም ተይዘው ሞታቸው በሐኪም የተረጋገጠ ሰዎች በሞትና በሕይወት መካከል ሆነው በመጨረሻዎቹ እስትንፋስ የተናገሯቸውን 5 የተመረጡ የጸጸት ምክንያቶች ለእናንተ አቀርባለሁ። እስከ ቪዲዮ መጨረሻ ከቆያችሁ የማታውቁትን ታውቃላችሁ፣ በምታውቁት ላይ ደግሞ ትጨምራላችሁ፣ ታተርፋላችሁ። አሁን በቀጥታ ወደ ዝርዝሮቹ ገባለሁ። ጸጸት ቁጥር 1 ለከሌ ወይም ለከሊት ይቅርታ ባለማድረጌ እጸጸታለሁ የሚል ነው። በሆስፒታል ላይ የተሰሩ ጥናቶች እንደሚያሳዩት ሰዎች የሕይወታቸው ፍጻሜ በተቃረበበት በመጨረሻዎቹ ሰዓታት ላይ ወደ አእምሯቸው ከሚመላለሱ ጥቂት ነገሮች ውስጥ አንዱ ይቅር ባይነት ነው። ሰዎች በሞትና በሕይወት መካከል በሚሆኑበት በዚህ ጊዜ በድሎኛል ለሚሉት ሰው ይቅርታ ባለማድረጋቸው ወይም የበደሉትን ሰው ይቅርታ ባለመጠየቃቸው ምክንያት የሚሰማቸውን የጥፋተኝነት ስሜት መሸከም ሲያቅታቸው ለከሌ ወዲያው ይቅርታ አድርጌለት ቢሆን ኖሮ እከሊትን ለበደልኳት በደል ይቅርታ አለመጠየቄ ይቆጨኛል፣ ቂምና ጥላቻ ይዤ በመሞቴ አዝናለሁ በማለት ይጸጸታሉ። አሁን ይህን ቪዲዮ እያያችሁ ያላችሁ ውድ ቤተሰቦች ከነዚህ ቃላቶች ምንን ተረዳችሁ? እኔ በበኩሌ ይቅርታ ማለት የተደረገብንን ወይም የተባልነውን ነገር መርሳትና ምንም አይደለም ብሎ ማለፍ ሳይሆን ከጥል ይልቅ ሰላምን፣ ከበቀል ይልቅ ፍቅርን መምረጥ እንደሆነ፣ ይቅር ባይነት አንድ ሰው ለሌላው ሰው የሚሰጠው ስጦታ እንዳልሆነ፣ ይልቁንም ራስን ከጸጸት ነፃ የማውጣት ድርጊት እንደሆነ ተምሬበታለሁ። ስለዚህ ይቅር ባይነትን በሕይወታችን ውስጥ የዕለት ዕለት ባህሪያችን በማድረግ እንዲህ በሕይወት መጨረሻ ላይ ከሚመጣ የማይታከም የማይድን የጸጸት ሕመም ራሳችንን ጠብቅ። ጸጸት ቁጥር 2 የሚሰማኝን ስሜት በወቅቱ መግለጽ አለመቻሌ ይጸጽተኛል የሚል ነው። የምናገረውን ነገር ሌሎች በተሳሳተ መንገድ ይረዱኝ ይሆን በማለት ወይም የምናገረው ነገር ከሌሎች ጋር ሊያጋጨኝ ወይም ሌሎችን ሊያስቀይም ይችላል ብሎ በመፍራት ወይም ደግሞ መሸነፍን ባለመፈለግ ወይም በተለያዩ የግል ምክንያቶች ብዙዎች በልባቸው ያለውን ስሜት አውጥቶ ከመናገር ይልቅ ዝምታን ይመርጣሉ። እውነት ነው ብሎ ያመኑትን ነገር አለመናገር፣ መመስገን ያለባቸውን ሰዎች አለማመስገን፣ የሚወዱትን ሰው እወድሃለሁ፣ እወድሻለሁ አለማለት፣ የበደሉትን ሰው ይቅርታ አለመጠየቅ ወይም ይቅርታ ለጠየቀ ሰው ምላሽ አለመስጠት፣ እነዚህን ስሜቶች እድሉ እያለ በወቅቱ መግለጽ አለመቻል ወይም አለመፈለግና አምቆ መያዝ ጊዜው ካለፈ በኋላ ምንም ማድረግ የማንችልበት ደረጃ ላይ ስንደርስ ለማይድን የጸጸት ሕመም አጋልጠው የሚሰጡን ምክንያቶች ናቸው። ታዲያ በመጨረሻዋ ቀን ላይ ልብ ምቱን ሲያቆም፣ እስትንፋስ ሲቋረጥ እነዚህን ስሜቶች ከልብ አውጥቶ የመናገር እድሉም አብሮ ያከትማል ማለት ነው። ስለዚህ በውስጥ ያለውን ትክክለኛ ስሜት በተገቢው ጊዜና ቦታ ለመግለጽ ችላ አትበል። ጸጸት ቁጥር 3 ስለ ነገ በመጨነቅ እያንዳንዷን ቀን በደስታ አለመኖሬ ይቆጨኛል የሚል ነው። ጥናቶች እንደሚያሳዩት እጅግ በጣም ብዙ ሰዎች በእጃቸው ላይ ያለውን ዛሬ በደስታ ከመኖር ይልቅ
የማያውቁትን ነገ በተስፋ ይጠብቃሉ። ስለማያውቁት ነገ አብዝተው ይጨነቃሉ። የሆነ ቀን በደስታ በምቾት እኖራለሁ ያልፍልኛል በማለት ደስታ የራቀው አሰልቺና አድካሚ ዛሬን ይኖራሉ። ያለ ረፍት ይደክማሉ፣ ይባክናሉ። ደስተኛ ለመሆን ቅድመ ሁኔታን ያስቀምጣሉ። ትምህርቴን ስጨርስ፣ ሥራ ሲኖረኝ፣ ትዳር ሲይዝ፣ ልጅ ሲኖረኝ፣ መኪና ስገዛ፣ የራሴ ቤት ሲኖረኝ ወዘተ እያሉ ከማያውቁት ነገ ጋር ቀጠሮ ይዛሉ። በእያንዳንዱ ቀን ፊት ለፊታቸው የቀረበላቸውን ሰላም፣ ደስታ፣ ውበት፣ ፍቅር ከማጣጣምና ከማድነቅ ይልቅ የማያውቁት ነገ የተሻለ ደስታና ምቾት ይዞልን ይመጣል ብለው በተስፋ ይጠብቃሉ። ታዲያ እንዲህ ያሉ ሰዎች በቀጠሮ ካቆዩት ደስታ ጋር እንዳሰቡት በጊዜው ሳይገናኙ ቀርቶ የሕይወት ማብቂያ የሆነው እርጅና ወይም ሞት የሚባል ነገር ከፊት ለፊታቸው መቅረቡን ሲረዱ ባለፈ ዘመናቸው ነገን እያሰቡ እያንዳንዷን ቀን ከደስታ የራቀ ሕይወት በመኖራቸው ይጸጸታሉ። በዙሪያቸው በነበሩና በቀላሉ ደስተኛ ሊያደርጓቸው የሚችሉ ነገሮችን አለማድነቃቸው ይቆጫቸዋል። ደስታ ማለት በእያንዳንዷ ቀን በእጃቸው ላይ የነበረ ምርጫ እንጂ ገና የሚመጣ ውጤት እንዳልነበረ ዘግይቶ ሲገባቸው ከመጸጸት ውጪ ሌላ አማራጭ አይኖራቸውም። ስለዚህ ውድ የዚህ ቪዲዮ ተመልካቾች ስለ ነገ አይደለም ከደቂቃዎች በኋላ ስለሚሆነው ነገር እርግጠኞች አይደለንምና የማናቀውን ነገ በተስፋ ከመኖር ወይም ስለ ነገ ከመጨነቅ ይልቅ ዛሬ ላይ ባጠገባችን በዙሪያችን ያሉ ሰዎችን፣ ሁኔታዎችን ወይም ነገሮችን ለደስታችን ምክንያት እናድርጋቸው። ፈጣሪ ለሰው ልጆች ሁሉ እኩል ስጦታ አድርጎ የሰጠውን ዛሬን በምስጋና ተቀብለን በደስታ እናሳልፈው። ጸጸት ቁጥር 4 ራሴን አለመንከባከቤና ለጤንነቴ ትኩረት አለመስጠቴ ይቆጨኛል የሚል ነው። የሰው ልጅ በተፈጥሮ ጤናውን ሲያጣ፣ በህመም ሲሰቃይ ጤንነት ምን ማለት እንደሆነና ጤንነት በምንም አይነት ምድራዊ ዋጋ ሊተመን እንደማይችል ዘግይቶ ይገባዋል። ብዙዎች የተሻለ አመጋገብ መመገብ እንደነበረባቸው፣ ጤንነታቸውን ሊጎዳ ከሚችል ነገር መራቅ ያስፈልግ እንደነበር፣ በቂ እረፍት ማድረግና በአጠቃላይ ራሳቸውን መንከባከብ እንደነበረባቸው ነገሮች ከተበላሹና መስተካከል የማይችሉበት ደረጃ ላይ ከደረሱ በኋላ ምናልባትም የታመሙት ህመም በአጭር ጊዜ ውስጥ ለሞት የሚያበቃ መሆኑን ሲረዱ የሕይወታቸው የመጨረሻ ቀናቶች በጸጸት የታጀበ ይሆናል ማለት ነው። ስለዚህ ይህን ቪዲዮ የተመለከታችሁ ያላችሁ ውድ ቤተሰቦች ሕይወት አጭር ናትና የዚህ ምድር ቆይታችን የመጨረሻ ቀናቶች ከጸጸት የጸዳና ሰላማዊ እንዲሆን ዛሬ ላይ ጤንነትን ማስቀደም መልካም ነው እላለሁ። ውድ ቤተሰቦች ወደ ቀጣይና የመጨረሻው ጸጸት ቁጥር 5 ከማለፋችን በፊት እስካሁን ድረስ የነበረውን የቪዲዮ ክፍል እንዴት አገኛችሁት? ይህን ቪዲዮ አይታችሁ ስትጨርሱ ማንኛውንም ገንቢ አስተያየት በኮሜንት ቦታ ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ በቀጣይ እንዲህ አይነት አስተማሪና ጠቃሚ እንዲሁም ሌሎች አዝናኝ የሆኑ የተለያዩ ቪዲዮዎች በተከታታይ እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ደግሞ ሌሎች ቪዲዮዎች ሲለቀቁ እንዲደርሱ ያድርጉ። በተጨማሪም ይህን ቪዲዮ ወድጄዋለሁ፣ አስተማሪ ነው፣ ሌሎችም ቢያዩት ይጠቀሙበታል የምትሉ ከሆነ ደግሞ ቪዲዮ ከማለቁ በፊት እባክዎ አሁኑኑ ላይክ እና ሼር ያድርጉ። ስለ ቅንነታችሁና መልካምነታችሁ ፈጣሪ ያክብርልኝ። አመሰግናለሁ። አሁን በቀጥታ ወደ መጨረሻው ጸጸት ቁጥር 5 እንለፍ። ጸጸት ቁጥር 5 ለቤተሰቤ፣ ለጓደኛዬ በቂ ጊዜን አለመስጠቴ ይቆጨኛል የሚል ነው። እድሉ ኖሮን መልሰን ልናገኛቸው ልናስተካክላቸው ከማንችላቸውና ለጸጸት ከሚያጋልጡን ነገሮች ውስጥ ሌላኛው ምክንያት ለምንወዳቸውና የቅርብ ለምንላቸው ሰዎች ለምሳሌ ለአባት፣ ለእናት፣ ለባል፣ ለሚስት፣ ለልጅ እንዲሁም ለጓደኛ የሚገባቸውን በቂ ጊዜና ፍቅርን አለመስጠት ነው። የሰው ልጅ በሕይወት ዘመኑ ኑሮን ለማሸነፍ የተሻለ ሕይወትን ለመኖር ወይም ደግሞ ህልሙን ለማሳካት በማሰብ አብዛኛውን የዕድሜውን ዘመን በሥራ፣ በትምህርት ወይም በስደት ለማሳለፍ ይገደዳል። ከዛሬ ነገ ይህን አሳክቼ ያኛውን አሟልቼ ለቤተሰቤ ለጓደኛዬ ደግሞ በቂ ጊዜ ይኖረኛል በማለት ሲባክን ይኖራል።
አንዳንዶች ደግሞ በተለያየ ሱስ ውስጥ ይጠመዱና ቤተሰባቸውን እስከ መርሳት ይደርሳሉ። ምናልባትም የተወሰኑት አንድ ቀን ከዚህ ሱስ ወጥቼ ለቤተሰቤ ጊዜ ይኖረኛል ብለው ያስቡ ይሆናል። ታዲያ አንድ ቀን ድንገት የታሰበው ይቀርና ያልታሰበው ይሆናል። ሳይታሰብ ያ የመጨረሻው ቀን ይመጣል። ሞት የሚባል ነገር፣ እርጅና የሚባል ነገር ከፊት ለፊት ይደቀናል። አሊያም እነዚያ ጊዜ ሊሰጣቸው ይገባ የነበሩ ሰዎች በሕይወት የሌሉ ይሆናል። በዚህ ጊዜ ላይ ታዲያ ዕድልና ፍላጎት ይተላለፋሉ ማለት ነው። በዚህ ጊዜ ምርጫዎች ሁሉ ዝግ ይሆኑና ብቸኛው አማራጭ መጸጸት ብቻ ይሆናል ማለት ነው። ስለዚህ ሁኔታዎችን መቀየርና ማስተካከል የማንችልበት ደረጃ ላይ ከመድረሳችን በፊት ቅድሚያ ልንሰጣቸው ለሚገባ ሰዎች የሚገባቸውን ጊዜና ፍቅር መስጠት ዘግይቶ ከሚመጣ ጸጸት ያድናልና ከዚህ ተምረን ምናልባትም በተሳሳተ መንገድ ላይ ካለን ሩቅ ሳንጓዝ ከሳትንበት መንገድ ልንመለስ ይገባል ማለት ነው። አሁን በዚህ ሰዓት ይህን ቪዲዮ እያያችሁ ያላችሁ ውድ ቤተሰቦች፣ እነዚህ ሰዎች ዘግይተው ከረፈደ በኋላ በመጨረሻዋ ሰዓት ላይ ምንም ማድረግ በማይችሉበት ሁኔታ ውስጥ ሆነው እንዲህ ባደርግ ኖሮ እንዲያ ባላደርግ ኖሮ እያሉ የተጸጸቱበትን ነገር ለማስተካከል እድሉን ሳያገኙ ወደማይቀረው ዓለም ሄደዋል። ነገር ግን እኔና እናንተ ዛሬ ላይ አሁን ለምንወዳቸውና የኛ ለምንላቸው ሁሉ የሚገባቸውን ጊዜና ፍቅር ለመስጠት፣ የበደሉንን ይቅር ለማለት፣ የበደልናቸውን ይቅርታ ለመጠየቅ፣ ፈጣሪ የሰጠንን ጤና ለመንከባከብ፣ በልባችን ያለውን ትክክለኛ ስሜት በአንደበታችን ለመግለጽ፣ ፈጣሪ ለሁሉም ሰው እኩል ስጦታ አድርጎ የሰጠውን የዛሬን ቀን እያጣጣምን በሰላምና በደስታ ለመኖር እድሉ አለን፣ አልረፈደም። ምናልባትም በተመሳሳይ የጸጸት አይነት ውስጥ ያላችሁ የተበላሹ ነገሮችን ለማስተካከል ጊዜው ሳይረፍድ አሁኑኑ አንድ ብላችሁ ጀምሩ። ውድ ቤተሰቦች፣ የዛሬውን ቪዲዮ እዚህ ጋር አበቃው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ በጣም አጓጊ በሆነ የቪዲዮ ርዕስ እስከምንገናኝ ሰላምና ጤና ለእናንተ ይሁን። ቻው።